ወይ ሁለተኛው ኦኬ አንተ ነው። አይ በቃ ማጠቃለያ ያስሩበትና ሀብ ስላለ ደግሞ እሱ ከአንተ ጋር ይቀጥላል። ሬናርዬ ማጠቃለያ ያሰሩበትና ሁለተኛው ላይ በማጠቃለያው እሺ ብራዘር ይበቃል። አንተ ማጠቃለያ ስራ ሁለተኛው ሬናር ማጠቃለያ ስራበትና ከዛ ሀብ ጋር ትቀጥላለህ ሬናር። እሺ በማጠቃለያው አንተ ጀምር ወይስ እኔ ልጀምር? ጀምር ችግር በማጠቃለያ ሀሳቤ ምን መሰለህ? እግዚአብሔር በሶስት አካል እንደሚኖር በአብርሃም ቤት አይተነዋል እና ከዛ በፊት ግን ዘፍጥረት 3:22 ላይ እግዚአብሔር አዳም ክፉና የሆነ ምንጫጫ ነገር አለ። ዘፍጥረት 3:22 ላይ አዳም ክፉና በጎውን ለማወቅ ከኛ እንዳንዱ ሆነ ብሏል። ስለዚህ ያን የሆነው ከሶስቱ አንዱን የሆነው አዳም መቼ ነው ካልከኝ ያ ከሰማይ የነበረው ወደ ምድር ወርዶ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ስለዚህ ያ ቃል ከሶስቱ አንዱ የነበረው ያ የእግዚአብሔር ቃል እግዚአብሔር የተባለው ሰው ሆነ። ከዛ ከሶስቱ አንዱ አደረገው። ያንን ሰውነት የለበሰውን ስጋ ከሶስቱ አንዱን አደረገው። ስለዚህ ባጭሩ ማጠቃለለው በዚህ ነው። እኔ ምንም ማጠቃለለው ነገር የለም። ያው ቃል በቃል እግዚአብሔር ከኔ ውጭ ማንም የለም ብሏል። ተናጋሪው አንድ ነው። ከኔ በቀር ሌላ አምላክ የለም ካለ ጨረሰ በቃ። ሌላ ምን አለ? ከእርሱ ውጭ ሌላ ምን አለ? ከኔ ውጭ ሌላ የለም ካለ ሌሎች ጥቅሶችን እንኳን ብታመጣ ከኔ ውጭ ምንድነው ሌላ የለም ካለ በኋላ ሌሎች ጥቅሶች ግራ ቢያጋቡ እንኳን ይሄም በማያፈርስ ሁኔታ ነው መፍታት ያለብህ እንጂ ከእርሱ ውጭ ሌላ አለ ብለህ ጀምረህ ልትፈታ አይገባም። ለዛ ከሆነ እግዚአብሔርን ታባዛለህ። እግዚአብሔር ይወለዳል ትላለህ፣ ከአንድ በላይ ታደርገዋለህ። ስለዚህ እግዚአብሔር ግን እኔ አንድ ነኝ አለ። ስማ እስራኤል እግዚአብሔር አምላካችን አንድ እግዚአብሔር ነው አለ። ይቺን ሕግ የጣሰ እኔ የዘላለም ሕይወት አለው ብዬ አላስብም። የመጀመሪያን ሕግ የጣሰ ማለት ነው። ለምን እግዚአብሔር አይደራደርም በራሱ ማንነት ማለት ነው። ካባዘው እንግዲህ መቅሰፍቱ የሚበዛ ይመስለኛል። ስለዚህ አንድ ነኝ ብሏል፣ ጨረሰ በቃ ደቀቀ። ምንም የለም ከኔ በቀር ደግሞ ሌላ የለም ማለት ቃል በቃል በራሱ አንደበት ማለት ነው፣ ማንም ሳይረዳው። ከዛ ጳውሎስ ይመጣና ከአንዱ ከአብ በቀር ማንም ሌላ የለም ማለት። ከዛ እዚሁ አንደኛ ጢሞቴዎስ ምዕራፍ 1:17 ላይ ደግሞ የማይታይ የማይጠፋ ብቻውን አምላክ ለሚሆን እያለ ይናገራል። ሌላ አምላክ ለመሆን እርዳታ አያስፈልገውም። ወልድና መንፈስ ቅዱስ የሚባል ሌላ አምላክ አያስፈልገውም። ብቻውን አምላክ ምንድነው? አምላክ ለመሆን ማለት ነው። ብቻውን አምላክ ነው አብ። እዚሁ ጋር ደግሞ 6:16 ላይ ቀደም ያየነው አንደኛ ጢሞቴዎስ 6:16 ላይ የማይታይ የማይሞት ይላል። ስለዚህ እኔ የሚሞት ሰውን አምላክ ነው ብዬ ሊይዝ አልችልም። ሲጀምር ከመጀመሪያ ጀምሮ ማለት ነው። ኢየሱስ ሞቷል፣ ጠፍቷል ለ3 ቀን እንኳን። ስለዚህ ኢየሱስ የሚሞት ሰው ነው። ስለዚህ ኢየሱስ አምላክ ሊሆን አይችልም ማለት ነው። ሰው ስለሆነ ወንድ ልጅ ሆኗል። ወንድ ልጅ አምላክ ሊሆን አይችልም። ስለዚህ ብቻዬን አምላክ ነኝ ያለውን አምላክ አመልካለሁ ማለት ነው። ስለዚህ እውነተኛ ወደዚህ እውነት እንድትመጣ ሰውና ደግሞ የመጀመሪያውን ወንድ ልጅ ሚት አርግማን ነው ኢዲዲያን የመጀመሪያውን ሕግ እንዳትጥስ ወደዚህ እውነት ብትመጣ ለአንተ የተሻለ ነው ማለት ነው። እግዚአብሔር አንድ እንደሆነ እና ደግሞ አንድ አካል እንዳለው እሱን የሚመስል ሌላ አምላክ እንደሌለ ይህን ብታምን ለአንተ የዘላለም ሕይወት ይሆንልሃል ማለት ነው። አመሰግናለሁ። ሰማሪነር ወይ ጃ እንደ አንተ እኔ ይህን ሁላ ሰዓት ቢሰጠኝ ኖሮ ሁለተኛው ጁማ ነበረ ዛሬ። የት ሄደ ነው? ዋሪኮን ሰላም ነው። እየሰማችሁ ነው። ቀጥሉ። ሁለተኛ ጁማ ሀብና እንትና ሊቀጥሉ ነው። አንድ እዚህ ጋር የሆነ ነገር ጨምርለት ትሬነርዬ ማለት እንትኖች ላይ አፖስክፋ እንትኖች ላይ አሉ ኤክስትራ ቡኮችን አይ ቲንክ ስለሚጠቀም አብርሃም ቤት የገቡት ራሱ መላእክት እንደሆኑ ድርሳነ ሚካኤል የካቲቱን የራሱ ወካይ በመጹ መላእክት ከመንገረውሙን አብርሃም ወከመይት ወለድ ይስሐቅ ነው የሚሉት። ዳግመኛ መላእክት ወደ አብርሃም ቤት መጡ፣ ስለ ይስሐቅ መወለድም ነገሩት ብሎ አብርሃም ቤት የመጡት ራሱ መላእክት እንደሆኑ ድርሳነ ሚካኤል የካቲቱ ይናገራል። ራሱ ማየት ትችላለህ። እዚህ ጋር ራሱ አለ ስትረስና ኢንቶኒሽ የሚባሉ ነገሮች አይ ቲንክ ግዕዝ ላንጉጁን ካወቀው ታውቀዋለህ። የተወለድን የተወለድ ሲል ስትረስና ኢንቶኒሽ ሲጠብቅና ሲናና ራሱ ዘንድና ትንቢት የሚሆን ነገር አለ። ሰው ከዚህ አንጻር ራሱ የገቡ መሆኑ ይታወቃል ማለት ነው። ዘፍጥረት 19 ቁጥር 1 ላይ በምታ
በምትሄድበት ጊዜ ሁለቱ ሰዎች ሲላቸው የነበር ሁለቱ መላእክት ብሎ እንደተናገረ የሚቀመጥ ነገር አለ። ሶ የእግዚአብሔር መላእክቶች ማየት እግዚአብሔር ማየት እንደሆነ ራሱ አኮርዲንግ ቱ ባይብል ላይ ተጨምረዋል። አይ ቲንክ የራሴ ምልከታ ላስቀምጥ ብዬ ነው ወደ እናንተ ከመግባቴ በፊት እና የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር መላእክት ማየት እግዚአብሔር እንደማየት ተቆጥሯል። ለምሳሌ መጽሐፈ መሳፍንት ምዕራፍ 13 ላይ በምታይበት ጊዜ ለማኑሄ የተገለጠለት ማን ነበር? መልአኩ ነበር ራሱ ስለ ልጁ ሶምሶን መጸነስ ሲነግሩ የነበረው ማለት ነው። ግን እግዚአብሔርን አይተናልና ጠፋን ብሎ ነው በግንባራቸው የተደፉት። ያዩት ግን ማን ነበረ? መላእክቱን ነበር። የእግዚአብሔር እንደራሴ ስለሆነ ግን በተመሳሳይ መልኩ እንደዛ አድርጓል ማለት ነው። ዘፍጥረት 34 ላይም በምትሄድበት ጊዜ ያዕቆብ ሲታገለው የነበረ አንድ ሽማግሌ ነበረ። እንደገና ሆሴ ላይ ደግሞ ሆኖ ሲፈስረው የነበረው እግዚአብሔር ነበር ብሎ ዛጋር ያስቀምጠ። ሆሴ ላይ ደግሞ እግዚአብሔርና መላእክቱን ታግላ አሸንፈሃልና ብሎ ሆሴ 11 ላይ በዛን ጊዜ ደግሞ ሲታገለው የነበረው መልአክ እንደሆነ ራሱ አስቀምጦታል ማለት ነው። ሰው እግዚአብሔርን ማየት የእግዚአብሔርን እንደራሴዎች ማየት እግዚአብሔርን ማየት እንደሆነ ታውቃለህ። ለዛ ነው ራሱ እኔን ያየ አብን ያየ እያለ ሲናገር የነበረው ማለት ነው በመልእክቱ። ለምሳሌ ዮሐንስ ወንጌል ራሱ 12:19 ላይ እኔ ከራሴ አልናገርም አለ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 10 ላይ ብታዩ እኔ ከራሴ አልተናገርኩም ብሎ ዮሐንስ ወንጌል ምዕራፍ 12 ከቁጥር 50 ላይ አብ እንደነገረ ነገርኳቸው አለ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 4 ላይ የምትሰሙት ቃል የላከኝ እንጂ ራሴ አይደለም አለ። ዮሐንስ ወንጌል ምዕራፍ 8 ከቁጥር 26 ላይ ዳሩ ግን የላከኝ እውነተኛ ነው አለ። ዮሐንስ ወንጌል ምዕራፍ 7 ከቁጥር 13 ላይ ትምህርቴ እስከላከኝ እንጂ ከራሴ አይደለም ብሎ ዕብራውያን 1 ከቁጥር 2 ላይ ሲረጋ እግዚአብሔር በልዩ ጎዳና ሲናገር እንቅጡ በኋለኛው ዘመን በልጁ ተናገረን ብሎ ስፒከር ሆኖ አንዱና ብቸኛው አምላክ ዞልማይቲ ኦፍ ጋድ የተባለው ፓንቶክራተስ የተባለው ወይም ደግሞ ሻዳ የተባለው ራዕይ 1:22 ላይ ሁሉን ቻይ ሁሉን የሚችል አምላክና በጉ መቅደሷ ናቸው የተባለው ናቸው ብለው የራሳቸው ምንነትና ማንነት እንዳላቸው ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ላይ በተመሳሳይ ሁሉን ቻይ እግዚአብሔር ብሎ የሚናገረው ነገር አለ ማለት ነው። ስለዚህ አንደኛ የተነሳው ነገር ምንድነው? ኑ እንውረድ ያልከውን ነገር በፍቃድ ለምሳሌ የሚል ነገር አለ። የዘውትር ጸሎት ላይ ካወቀው ሰግድ አቡነ ወመንፈስ ቅዱስ አተ ስግደትን ዛህዱ ሰለስቶ እንዘ ሰለስቶ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ማለት ለአቡነ ወመንፈስ ቅዱስ አንዲት ስግደትን እሰግዳለሁ። አንድ ሲሆኑ ሶስት ሲሆኑ አንድ ይሴለሱ በአካላት በአካል ሶስት ሲሆኑ ይሴለሱ በአካላት ወይተዋሐዱ በመለኮት ወይም ደግሞ በመለኮት አንድ ናቸው ማለት ነው። ይሄ ስላሴ የሚለው ነገር ራሱ ሰለሰ ሶስት አደረገ ከሚለው ነው የወጣው። አሁን ሬናርዬ ቅድም ሲያነሳ የነበረው አንድ አምላክ የሚለው አኮርዲንግ ቱ ኦልድ ቴስትመንት 4 ቦታ ተገልጿል። ለምሳሌ ዘዳግም 6:4 ላይ ሚልኪያስ 2:7 ላይ ሕዝቅኤል ላይ ኢዮብ ላይ አለ። አዲስ ኪዳን ላይ ኒው ቴስትመንት ላይ በምትሄድበት ጊዜ ሚኒማም 16 ቦታ ማክሲማም 19 ምናምን ቦታ ላይ ተከስቷል። አምላክ ሶስት ነው። ይሄ ምንድነው? አምላክ በአካሉ ሶስት ነው፣ በመለኮቱ ደግሞ አንድ ነው የሚል አኮርዲንግ ቱ ባይብል ላይ የለም። መጀመሪያ ቃል በቃል ማለት ሀሳቡ ራሱ በምትሄድበት ጊዜ ስላሴዎች ላይ ለምሳሌ በምትሄድበት ጊዜ ኑ ሲላቸው በፈቃድ በአገዛዝ በመፍጠር በህልውና ደረጃ አንድ ከሆኑ ማንን ነው ኑ የሚለው ነው። አንደኛ ነገር የሚጠራው ማንን ነው? ስላሴዎች። ሁለተኛ ነገር ደግሞ እግዚአብሔር አካል አለው ብለሃል ቅድም እና አካሉ ፊዚካሊ አይደለም ራሱ ሜታፊዚካሊ አካል ራሱ አይደለም። ምክንያቱም እግዚአብሔር መንፈስ ነው ይላል ራሱ ለመንፈስ አካል የለውም። ግን ጀስትሊ ከሰው ህልውና ውጭ የሆነ አካል ከሆነ ያስማማናል ነው ራሱ ምንገልጸው ማለት ነው። እና ደግሞ ምን መሰለህ የዘፍጥረት 18 አካባቢ ወረድ ስትል ምግብም አቀረበላቸው በሉም ይላል። መለኮት ይበላል ወይ የሚል ጥያቄ እናነሳለን። ይልቁንስ መለኮት በላ ከሚባል እንትን ላይ በምታይበት ጊዜ ምንድነው ዘፍጥረት 19 ከቁጥር 3 ላይ ሁለቱ ሰዎችን በሉ የሚል ነገር አለ። ዘፍጥረት 19 ከቁጥር 3 አካባቢ ላይ ማለት ነው። ሁለቱ መላእክት በሉ ቢባል ነው ራሱ የሚሻለው። ምክንያቱም ፍጡር ናቸው። ፈጣሪ በላ ከሚባል ፍጡር በላ ቢባል ነው የሚሻለው። በስጋ ነው ከተባለ ደግሞ እዚህ ጋር የምናነሳው ነገር ይኖራል። ካልሚዲዮድ የሚባል የጁሾች እንኳን ሊቅ ሶስቱን መላእክት እንደሆኑ ያስቀመጠው ማለት ነው። ከዚህ አንጻር ነው ራሱ አንደርስታንድ የምናደርገው ማለት ነው። ሁለት አይነት ምልከታ አለ። ምክንያቱም ሁለቱ መላእክት ወደ ሰዶም በገቡ ጊዜ አብርሃም ግን በያህዌ ፊት ቆሞ ነበር አለ፣ ወይም በእግዚአብሔር ፊት ቆሞ ነበር አለ። ስለዚህ ሁለቱ መላእክት ናቸው የሄዱት። አንዱ ደግሞ ያህዌ እንደሆነ በያህዌ ፊት ቆሞ እንደነበረ የሚናገረው ነገር አለ ማለት ነው። ስለዚህ መላእክት በሰው አምሳል ተገልጠዋል። አዎ ተገልጠዋል። ለምሳሌ ዳንኤል ላይ በምትሄድበት ጊዜ ሰው የሚመስል ሰው አየሁ አለ ገብርኤልን በሚያይበት ጊዜ ማለት ነው። በሰው አምሳልም የተገለጹበት ነገር አለ፣ በብዙ ነገሮች የተገለጹ አለ። ስለዚህ ከዚህ ጋር ምንድነው የምንረዳው ከተባለ የእግዚአብሔር መልአክ ማየት ማለት እንደ ራሴዎች ስለሆኑ እግዚአብሔር ማየት እንደሆነ አኮርዲንግ ቱ ባይብል ላይ ተገልጧል ማለት ነው። ቅድም ሬናርም ያየህ ነገር አለ። በቁጥቋጦ ውስጥ የእግዚአብሔር መልአክ ተገልጦለት እንደነበረ የሚናገር ነገር አለ። ቅድም እንደነገርኩ የእንትናም ታሪክ ላይ በምታይበት ጊዜ
ብዙ ነገሮችን አንደርስታንድ እናደርጋለን። የእግዚአብሔር እንደራሴዎች ናቸው። ለዛ ነው ከዚህ አንጻር የምንረዳው ለማለት ነው ሀቢቢ። እና እንትን ማድረግ ትችላለህ ራሱ ማለት ነው። ድርሳነ ገብርኤል የሰጠኸው ላይ የካቲት ላይ ወካይ በመጾም ላይ ከመንገር ወምና አብርሃም ወከመይት ወለድ ይስሐቅ ነው የሚለው ራሱ። ዳግመኛ መላእክት ወደ አብርሃም ቤት መጡ ዳግመኛ መላእክት ወደ አብርሃም ቤት መጡ ስለ ይስሐቅ መወለድም ናገሩት ብሎ በትንቢት ዘንድ የፕሮፌቲ የሚባለው ነገር ስትረስ አድርጎት የሚናገረው ነገር አለ ማለት ነው። ስለዚህ አብርሃም ጋር የመጡት መላእክት ናቸው ሁለቱ እንጂ ሶስትነትን አያመለክትም። ስላሴ ማለት ደግሞ ሰለስተ ሶስት አደረገ ስለሆነ ሶስትነትን አያሳይም። አንዱ ብቻ ነበር እዚህ ጋር ያ በያህዌ ፊት ቆመ ነበር ካለ አንዱ ያህዌ ነው ወይም ደግሞ እግዚአብሔር ነው፣ ሁለቱ መላእክት እንደሆኑ ይናገራል ማለት ነው። እዚህ ጋር ነው ለማጠቃለል የምፈልገው። መጽሐፉ ማየት ትችላለህ ራሱ። ሌላ ጊዜ ከፈለግ አልፋና ኦሜጋ ማን ነው የሚለውን ነገር ከእኔ ጋር ማውራት እንችላለን። አይ ቲንክ በሚመች ጊዜ ትነግረኝና ማለት ነው። እንቀጥል። ጌታ አምላክ ይባርክ። የኢየሱስ አምላክና አባት ይባርክ። አንድ መጠየቅ እችላለሁ? አቡሽ ሰላም አለይኩም። ቆይ አንዴ ፈር ላስይዝላችሁና ትቀጥላላችሁ። ሰላም አለይኩም። የአዲያ እንትን ይዲዲያ ትቀጥላለህ። ቆይ እሺ። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አማን ነው? አማን ነው ሀቢቢ አለው። እንትን ችግር ካሜራ አትበሉ፣ ችግር የለም ማለት እንትን ትቆያላችሁ። የምቆዩ ከሆነ ቤቱን ትችላችሁ ልውጣ። እኔ ወደ ውጭ ልወጣ ነው። እንደውም በቃ ሬነር ነኛ ሞኖቲዝም ስለሆነ ያ ማለት በአንድ አምላክ እንትን ስለምን እንደው ብዙ የሚያመሳስለን እንትን ይኖራል ራሱ እና እሱ ላይ ብናወራበት። በቃ እሺ ቀጥሉ። በቃ ኢትዮጵያ አለካ አለው ያለው ሻብ አይ ዜድ አለሽ? ዜድ አንተና ሬነር እውነትም እንዳልከው አለው ችግር የለውም ጃ ክርስቲያን በቃ ተቆጣጠሩ። ኢትዮጵያ ከፈለከኝ ቴሌግራም ላይ ጻፈልኝ መልስልሽ። አሁን ውስጥ ሬይነር እንደ ሙስሊም ነው ብለህ ማሰብ ትችላለህ። እምነተኛው እንደ ሙስሊም ሰው አሁን እሱ ላኢላሀ ኢለላህ የሚለውን ነገር ወይም ደግሞ ከአንዱ አምላክ ሌላ አምላክ የለም ወይም በአንድነቱ ላይ ሶስትነት ልጁን አስተናግደውና እናወራለን። ሊዲያን አስተናግደው። እሺ ሊዲያ ሬይነር ፈቃደኛ ነህ? ይቀጥል። አይ ቲንክ ማለት ችግር የለውም አሉ ችግር የለውም። ቀጥል ሊዲያ። እስልምና የነቢያት ሃይማኖት ብለህ ታምናለህ? እንደው ከይቅርታ ጋር ነው ግን ያበትና ሃይማኖት የሞከርኩ ነው። ከክፉ ነገር ናታይብኝ። እስልምና የነቢያት ሃይማኖት ብለህ ታምናለህ? እስቲ አይ አንዳንድ ማስረጃዎች ብዙ ይዘህ አንዳንድ ማስረጃዎች እንዲህ ብትሰጠን። እንግዲህ ይሄ ኢስላም ማለት ወይም ደግሞ አስለም ወይም ደግሞ ይሄ ተሰሚሹ አለ ለአንዱ አምላክ ብቻ መገዛት ነው። አብርሃምን በምናይበት ጊዜ ቅዱስ ቁርአን ነው ኤቪደንሳችን ራሱ። ምክንያቱም አሸናፊ ዛሊከል ኪታብ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው መጽሐፍ ከአላህ ዘንድ ለመወረዱ ጥርጥር የለውም ብሎ ኢላሁኩም ኢላሁን ዋሂድ አምላካችሁ ጌታችሁ አንድ አምላክ ነው እያለ የሚናገረው ነገር አለ። አብርሃምም ልጆቹን በሚመክርበት ጊዜ እስላም ሆናችሁ እንጂ እንዳትሞቱ እያለ ኢብራሂም ማለት ነው በሚናገርበት ጊዜ ልጆቹ የሚመክርበት አንቀጾች መስጠት ይችላሉ ራሱ ማለት ነው። መለኮታዊ መጽሐፍ ነው። ለምሳሌ ሱረቱን ኦኬ እሺ እንደው ካላስቸገርኩ ማለት ነው አቡኪ አይ እየሰማሁ ነው። ካላስቸገርኩ እንደው ቢያያሽ ወደ መጽሐፉ ቪዲዮ አብርተህ ወደ መጽሐፉ አዙረህ እንደው በአማርኛ ትርጉሙን ያሳየህ ብታሳየን ደስ ይለናል። ይዲያዬ ምን መሰለህ እኔ አሁን መጽሐፉን አልያዝኩትም እና ጥቅሶቹን ቨርሶቹን እሰጥሃለሁ። ሄደህ ቼክ ማድረግ ነው። የተሳሳቱት ካለ አይ እዚህ ጋር ሀብ ተሳስተሃል፣ እንደዚህ ነው ማለት ተሳስተሃል ትለኝ ነው እንጂ አብርቼ ማሳየት ምናምን አልችልም። ቨርሱን ከሰጠው በኋላ ከዛን ወዲህ ቼክ ታደርገዋለህ ነው። እሺ ችግር የለም። እሺ ለጠየቀኝ ጥያቄ ነው። መጀመሪያ አሸናፊ መጽሐፍ ነው ከልኪታቢ ሁደን ሊልሙተቂን ነው የሚለው። ስለዚህ የአሸናፊ መጽሐፍ ነው። ኢላሁኩም ኢላሁን ዋሂድ ወይም ደግሞ ጌታቸው አንድ አምላካቸው አንድ አምላክ ነው እያለ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ነው ራሱ የሚለው። አይ ቲንክ እኔ በማውቀው ቁንጽል እውቀት ነው የምነግርሽ። አዲስ ተለምቴ ስለሆንኩ ወንድሞችም ያብራሩልሃል። ግን ቀላል ጥያቄ ስለሆነ ለምሳሌ ሱረቱል ኢምራን ወይም ደግሞ ቁርአን 3 ከቁጥር 19 ምን አልከኝ?
ይዲዲ ያሰማል። ከዚህ በፊት ኦርቶዶክስ እምነት ላይ ነበርኩ። ምን የት ቤተ እምነት ላይ ነበር? ከዚህ በፊት ኦርቶዶክስ። የት ቤተ እምነት ላይ ነበርክ? ኦርቶዶክስ ነበር። እና ኦርቶዶክስ ምን ያህል ጊዜ ቆየ ወንድሜ? ኧረ ከልጅነት ጀምሮ ነው። ኦርቶዶክስ ምን ያህል ጊዜ አይሰማም እንዴ? አሁን ወደ ስንት ዓመት ይሆናል? ወንድሜ? አሁን እንግዲህ እኔ አይ ቲንክ 19 ሊይዝ ነው። ስለዚህ አሁን ጥያቄው ምንድን ነው? አልገባኝ ጥያቄው። ይኸውልህ ዲዲያይ ይሰማል። ትጠይቀው የክርስትና ስም ማን ነበረ? ኧረ እቺ ሲምፕል ጥያቄ ከሆናት በጣም የክርስትና ስም ማን ነበረ? አንዴ አቡኪ አንዴ የዲዲያ እሱ ክርስቲያን መሆኑን በፊት በቀድሞ ህይወቱ ለማረጋገጥ ፈልገህ ነው? የክርስትና ስሙ ብቻ ከነገረኝ ወደ ጥያቄው እኮ ለማረጋገጥ ፈልገህ አሁን ዝም ብለህ ይነግርሃል፣ እሱም ይጠይቅሃል እና ወደ ጥያቄው ነው። አንዴ ስመው በቃ ማለት እየተደረገ ስታወራ እየተሰማማችሁ አይደለም። ለዛ ነው ይዲዲያዬ እንግዲህ ነግሬሃለሁ። አይ ቲንክ ኔቱ እየቆየ ነው መሰለኝ የሚደርስህ፣ እኔ ማወራው ነገር ይሰማኛል። አሁን ትክክል ነው። እሺ በአጭሩ ምን መሰለህ? አዎ እንግዲህ እኔ 2 ወሬ ነው ብያለሁ። ከዛ አንጻር ነው አንደርስታንድ የምናደርገው። እንትን ማተር የሚያደርግልህ ከሆነ ልንገርህ፣ ችግር የለውም። ማለት በቤዝ በሆኑ ነገሮች ራሱ ማውራት እንችላለን። ለምሳሌ ውዳሴ ማርያም ላይ፣ ዳዊት ላይ፣ አንዳንድ ዜማዎች ላይ ምናምን ነገር ላይ እናወራ እንችላለን። ችግር የለውም። ማለት ይሄ ብታምኑ ይሄ ቢሊቭ ያንተ ነው፣ ማመንም አለማመንም ትችላለህ። ግን ቤዝ የሆኑ ነገሮች ላይ መጠየቅም እንችላለን። ችግር የለውም ለማለት ነው በአጭሩ በጠየቀኝ። እሺ አይ የክርስትና ስም ከነገርኩኝ ይበቃል። ችግር የለም። ወደ ጥያቄው እንገባለን። ኃይለ ዑራኤል ማወቅ እችላለሁ? የክርስትና ስም ኧረ እየነገርኩህ እኮ ነው። ኃይለ ዑራኤል ነው። እሺ ትንሽ ብቻ ፈጥር ነበር። ምንድን ነው ማተር የሚያደርገው? እና አሁን ሌላ ጠይቄ ለማንኛውም እሺ በአጭሩ ምንድን ነው እዚህ ጋር ነገር አይደለም። የምታውቀውን ተናግረሃል። ሰላም አለይኩም ወረህመቱላሂ ወበረካቱ። አንዴ ቆይ ወአለይኩም ሰላም ወረህመቱላሂ ወበረካቱ። እኔ ነኝ ያስወረድኩት። ሪኩዌስት ላክሽ ስለሚዘገይብ ነው ያስወረድኩ እና ሪኩዌስት ላክና ይቀበላለሁ። እንደገና ግባ ነግረው ነበር እንደዛ። ያ ውረድ ምናምን ስትለው ዘግይቶ ስለሚደርሰው ያው ተሰቀል ያልከው ነው የሚመስለው። ለማንኛውም ፒኬነ አንተ ሰውዬ በቃ ፈታን እኮ ከአንተ ጋር ማለት እንዴት ነህ? ከየት ነው የምታወራው? የሰፈሬ ጋር ነው ያለሁት። እዛ ነው ጥሩ ነው። እንኳን ደህና መጣ። ምንድን ነው የፈታው አልክሽ? ጥሩ አይ በቃ እሱን ድጋሚ እንትን ስልህ እነግርሃለሁ ምን እንደፈታው። አስሬ ነበር እኮ የክርስትና ስምህን ወስጄ ገብረ መስቀል እባላለሁ። ጥሩ ነው። ገብሩን ባትይዘውም መስቀሉን ይዘዋል። ለማንኛውም እንትን ሪኩዌስት ላክ። አሁን የነበርከው ልጅ ሪኩዌስት ላክ። ፒኬ እንትና ጋር ይቀጥላሉ። ሬነር እና አቡኪ ይቀጥላሉ። መጀመሪያም እነሱ ነበሩ ሊቀጥሉ የነበሩ። በመሀል መጠየቅ ይችላሉ ብሎ ገብቶ ነው እሱ። ስለዚህ ሬነር እና ሀብ አንድ ስለሆኑ ኦልሞስት ሀብን ብጠይቀው ትንሽ ጥያቄ
እሺ አንዴ የጠየቀኝ ጥያቄ ልመልስለት። ከስር መሆኑ እያዳመጠ ከሆነ በአጭሩ ማለት ነው። አንድ ደቂቃ ምናምን ይሰጠኝና ማለት እንትን እንዳይሆን ማለት ነው። ከስርም ልጆች ስላሉ እሺ። እንግዲህ እውነተኛ ለመሆኑ ምንድን ነው ኤቪደንሱ ነው? አሁን ሚዩት አድርገህ አዳምጠኝ ዲዲያ። ማለት ጀስት አንተ ጋር ስለየሆነ የሚደርሰው እየዘገየ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንግዲህ ቁርአኑ ላይ ነው እንግዲህ ቨርሶቹን እሰጥሃለሁ። ዝም ብለህ አዳምጠኝ። አዲስ ስለምትኝ ያው ደግሞ ወንድሞች ስላሉ በደንብ ያብራሩልሃል። የኔን ነው የምሰጥህ። ይሄ መለኮታዊ ትእዛዝ ነው። ሁሉም ደግሞ ነቢያቶች እስላም እንደነበሩ ራሱ አስለን ወይም ደግሞ ሰሚሽን ኦፍ አላህ ለአላህ ለአንዱ ለአምላክ ብቻ ይገዙ እንደነበር ራሱ ኤቪደንስ አለ ማለት ነው። ለምሳሌ ሱረቱል ኢምራን ወይም ደግሞ ቁርአን 3:19 ላይ በምታይበት ጊዜ እና ዲና ኢንደላህ አልኢስላም ነው የሚለው ወይም ደግሞ ዘትሩስ ሪሊጅን ኢዝ አላህ ኢዝ ኢስላም ብሎ ነው የሚያመጣው ማለት ነው። እውነተኛ አምላክ ኢስላም እንደሆነ የሚናገር አለ። ሱረቱል በቀራ ላይ በምትሄድበት ጊዜ ደግሞ ምዕራፍ 232 አካባቢ ላይ እና አላህ ምንድነው ፈላ ተሞቱ ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ እንዳትሞቱ እያለ ሱረቱል በቀራ ምዕራፍ 232 ላይ ሪሜን ቲል ዴዝ ኢን ዘ ሰሚሽን ኦፍ ቱ አላህ ብሎ የሚያስቀምጠው ነገር አለ ማለት ነው። ስለዚህ ከዚህ አንጻር የሚናገረው መለኮታዊ ትእዛዝ ነው። ሲጀመር ኢስላም ሆኖ እያለ ሲናገር የነበረው አላህ ሱብሃነሁ ወተዓላ ነው። በአንድነቱ ላይ ሶስትነት የለበትም። ወላ ተቁሉ ተነሳ ሶስት ነው ትብል እነዚህ ነው ከፈሩ እነዚህ የከፈሩት አላህን በእርግጥ ሶስተኛ ነው ያሉት ከፈሩ እያለ የሚናገረው ነገር አለ ማለት ነው። ስለዚህ ፈጣሪ አንድ ነው። ኢላሁኩም ኢላሁን ዋሂድ አምላካቸው አንድ አምላክ ነው። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ነው እና ያ ደግሞ ሰባቱ ሰማያትና ምድርን የፈጠረ ነው። አለዚህ ኸለቀ ሰብዐ ሰማያት ወልአርድ ወማ በይነሁም ነው የሚለው ራሱ። ከዚህ አንጻር ደግሞ ይሰብሑ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ነው የሚለው ራሱ ማለት ነው። ከዚህ አንጻር ነው የምንረዳው። በሰማይም በምድርም ያለው ሁሉ እሱን እንደሚገዛ ነው። ሱረቱል ሁር ላይ የመጨረሻው ሁር ላይ 13 ላይ በምታይበት ጊዜ ቁርአን ደግሞ አሸናፊ መጽሐፍና ትክክለኛ ስለሆነ ትርክቱም ደግሞ ትክክለኛ እንደሆነ የምታውቀው ምንድን ነው? ይልቁንስ የቁርአን ቀጠፈ ይላሉ እውነተኞች እንደሆናችሁ ቢጡ የሆነ 10 የተቀጠፉ ስራዎችን አምጡ በላቸው አለ። ከአላህ ላይ የምትችሉትን ሁሉ ተጣሩ። 14ኛው ላይ ምን ይላል? ለእናንተ ጥሪያችሁን ባይቀበሏችሁ የተወረደውን በአላህ እውቀት ብቻ መሆኑን ከእርሱም ሌላ አምላክ አለመኖር ወቁ እናንተ የምትሰልሙ ናቸው ስለሙ በላቸው አለ። ፈሃሉ አንቱ ሙስሊምን ነው ብሎ ራሱ የሚያስቀምጠው ማለት ነው። ስለዚህ ይህ ቁርአን ከአሸናፊ ከአላህ ዘንድ የተወረደ ነው፣ አሸናፊ መጽሐፍ ነው። ስለዚህ ትርክቶቹን እንዲሁም የቀደሙትን እንትኖች ሊያረጋግጥ ነው ራሱ የመጣው ማለት ነው። ከዚህ አንጻር ነው አንደኛ የምንረዳው። ስለዚህ ትርክቱን ካለ ኪታቡ ላረበፊ ወደ ሊል ሙጠቂም ነው ራሱ የሚለው ማለት ዛሊከል ኪታቢ ላረበፊ ወደ ሊል ሙጠቂም ሱረቱል በቀራ ላይ ያለው ነገር ከአሸናፊ ከጌታ ዘንድ የተወረደ ነው። ጥንቁቆችን ሊያበስራቸው እነዛን ደግሞ ዘንጊዎች የሆኑትን ደግሞ ሊያስጠነቅቃቸው ወረደ መጽሐፍ ስለሆነ ያው ቅዱስ ቁርአን የወረደው በነቢዩ አለይሂ ሰላቱ ወሰላም ጊዜ ነው። ግን በአላህ ሂክማና በአላህ እውቀት ይሄ እንትን ያለ የአላህ ንግግር የአላህ ቃል ስለሆነ ራሱ የበፊቱንም የወደፊቱንም ነው እንትን የሚለው ከዚህ አንጻር ነው የምንረዳው ለማለት ፈልጌ ነው። ስለዚህ አብርሃምም ቁርአን ላይ የሚል ነገር አለ። አብርሃም ከበፊቶቹ ክርስቲያንም ነሳራም ወይም ደግሞ አይሁድም አልነበረም፣ በቀጥተኛዎቹ መንገድ የቆመ ኢስላም ነበር እንጂ እያለም ያመጣው ነገር አለ ማለት ነው። ኢስላም አስለም ወይም ደግሞ ሰሚሽን ኦፍ አላህ ለአንዱ አምላክ መገዛት መሆኑን ይታወቃል ማለት ነው። ከዚህ አንጻር ነው ይሄ ሞኖቲዝም የሚባለው ነገር ከዚህ አንጻር ነው አንደርስታንድ የምናደርገው ለማለት ነው። ወንድሞችም ስላለ ይጨምራሉ እዚህ ሀሳብ ላይ ቲንክ የኔ ምልከታ ይሄ ነው። መቼ ነው አረብኛ የተማርከው? አውቂ እኔ 2 ወሬ ነው። አይ ቲንክ ብዙም አይደለሁም ግን እንትን እያልኩ ነው። እሺ ሀብ ልጠይቅ እና 2 ወር ነው ተዋታታ ሬነርዬ ከኛ በቃ አሁን ላይ ለለ የሚለውን ነገር ይዛችሁታል። ትንሽ አሁን መሐመድ ረሱላህ የሚለውን ነገር ነው እንጂ ጀስት አይ አይደለም። ባይብልም ያሳቱናም ነገር ነው። ኦኬ እውነተኛ የሚያስተምረው ይሄ ሞኖቲዝም የሚባለውን ነገር ነው። ወይም ደግሞ አንዱን አምላክ ነው የሚሰብከው እንጂ ስላሴን ሰብኮ ማያውቅም ራሱ ባይብል በመሰረቱ ማለት ነው። እና የትኛው ነው ትክክለኛ የሚለው ለህሊናና ከማስረጃ ጋር ነው የምንተው ራሱ አምላክ ሶስት አካል እኔ ያስገረመኝ እኮ መች ነው አረበኛውን የተማርከው ነው? አይ 2 ወሬ ነው። በ2 ወር ኧረ ገና ነኝ ሀቢቢ ገና ነኝ። እንትን አደረኩ እኮ አማርኛ አደረኩ። እኔ አማርኛ እንዲህ አላወራም አይደል? እና እስቲ እውነተኛው እሺ ልጠይቅ። አሁን ክርስቲያን ከነበርክ ቆይ እንዳታዝኝ ለምንድን ለመምጣት አንዴ
ይኸውልህ አሁን የምናወራው በኤቪደንስ ነው። አንደኛ ነገር በማስረጃ እያወጣ እያሳየ ነው። እኔ ማለት በማስረጃ ስለማወራ አንደኛ ነገር ቨርስ ነው የምናወራው። ሁለተኛ የክስራ ቡኮችን ስፈልግ ራሴ እጠይቃለሁ። ማለት እነዚህ ተጨማሪ የሊቃውንት እነዚህ አፖስቶሊክ ፋዘሮች ሐዋርያት አበው የሚባሉት ወይም ደግሞ ኤርሊ ሴንቸሪ ላይ የነበሩት ለምሳሌ ኢራኒየስ አግኔስ ተረሲስ መጽሐፍ ምናምን የጻፉት አሉ አይደለም? እነሱን ስፈልግ እጠይቃለሁ። ወይም ደግሞ እነ ቄርሎስ እነ ማነው ኤፒፋኖስ ምናምን የሚባሉ የቤተክርስቲያን ሊቃውንት አሉ። እነሱ ላይ ትራንስሌሽኑ ላይ እኔ ስፈልግ ነው የምጠይቀው። አሁን ግን ኦንሊ የምናወራው ቤዝድ አድርገን ባይብሊካል ኤቪደንስ ላይ ነው። ስለዚህ ከባይብል የወጣ ነገር አታወራም። እና አንድ ነገር ማስረጃ ደግሞ የሆነ ነገር ስታወራ ከባይብል ጋር አንዱን ቨርስ በሌላ ቨርስ እናብራረዋለን ማለት ነው። መጀመሪያ ተነጋግረም ሄድ መቀጠል ስላለብን ነው። ቅድም ከሬነር ጋር ስታወሩ እያየ ስለነበረ ማለት ነው። አንዳንዴ ዝም ብለህ እንትን የምትለው ነገር አለ እና ከዛ አንጻር አሁን መጠየቅ የምትፈልገውን ጠይቀኝና ወደ እንትኑ እንግባይት። ኦኬ አሁን አንተ እግዚአብሔር አንድ አካል መሆኑን ስላወቅኩኝ ነው እስልምና የመጣው አይነት ነገር ነው ያወራው። ያው ኦልሞስት ሬነርም እግዚአብሔር አንድ አካል ነው ግን እግዚአብሔር አንድ አካል እንዳለው አምናለሁ ብሏል። ኦልሞስት በቃ ሬነር እንዳንተ ነው የሚያምነው እንደ ሙስሊም እንደማለት ይመስላል። ያው የሆነ ዲፍረንስ ሊኖር ይችላል ግን ዞሮ ሀበን የምጠይቅ አሁን ሶስት አካል አይደለም ብለህ ልታምን የቻልከው ለምንድን ነው? ይህን ለምንድን ነው የሚጠይቅህ? እግዚአብሔር ቢያንስ በብሉይ ኪዳን ቅድም ለሬነርም የጠቀስኩት አለ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ብሏል። በመልካችን ያለው አንዱ እግዚአብሔር ነው። ስለዚህ በመልካችን ሲል ከአንድ በላይ መልክ ነው። ስለዚህ ከአንድ በላይ ነኝ እያለክ አንተ ክርስትናውን ጥለክ እንዴት ሄድክ ነው? ጥሩ ጥያቄ ነው ያመጣው። ለምሳሌ ይሄ ነገር የሚመጣው እንግዲህ ዘፍጥረት ከቁጥር መጀመሪያ እስቲ ዘፍጥረት አንዳንድ ላይ በምንበት ጊዜ በቀደም ግብረ እግዚአብሔር ሰማይ ምድር አይደል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። የሂብሩን ራሱ ካየው በርሺት ባራ ኤሎሂም እያለ ነው ራሱ የሚያመጣው እና የአረማይኩን ካየው ሜምራ ኦፍ ጋር ክሬሽን ኦፍ ዌስት ኤንድ አርዝ ነው የሚለው። ሜምራ ማለት ሎጎስ ማለት ነው። ራሱ ኤናርኬን ሆሎጎስ ያለው ዮሐንስ አንድ ላይ እንዳለው ማለት ነው። ስለዚህ ይሄ ሜምራ ማለት ሎጎስ ዴቫርና እንትን ይሄ ሜምራ የሚባለው ነገር ሎጎስ ናቸው፣ ቃል ነው። ሰማይና ምድርን የፈጠረው በምኑ ነው? ለይኩን ብርሃን ይሁን አለ፣ ብርሃን ሆነ አለ። ያ ቃሉ ሄዶ ነው ቼንጅ አድርጎ ብርሃን የሆነው ወይስ በይሁን ቃሉ መሰረት ነው ብርሃን የሆነው? በይሁን ቃሉ ነው። በይሁን ቃሉ መሰረት። ለዛ ነው ራሱ ካየኸው መዝሙረ ዳዊት አይ ቲንክ ቆይ እንዳልሳሳት ጥቅሱ ተቃለ ሲሆን መዝሙረ ዳዊት ምዕራፍ 33 ከቁጥር 33 ከቁጥር 9 ላይ ተመልከተው። ራሱ ተናግሯልና ሆኖ ተፈጠሩ ማለት የተናገረው በምን ነው? በይሁን ቃሉ ይሰራል እኮ በቃ አከናዋኙ ግን በመንፈስ ቅዱስ ነው የሚያከናውነው። አብ የታሰበው በወልድ ቃልነት የተነገረው በመንፈስ ቅዱስ ነው የሚከናወነው። እሺ ማስረጃ አሰራራቸው እንደዚህ ነው። በወልድ ቃልነት የተነገረው እንትን የሚለውን ነገር ማስረጃ ትሰጠኛለህ? አኮርዲንግ ቱ ባይብል ይሄ ሃይማኖት አበው ላይ ነው። ያው ማስረጃ ልንገርህ። ለምሳሌ ኢየሱስ እንዲህ አለ፣ አባታችሁን ብትለምን ማን ነው ይሄ ከምድር ላይ ያለው ክፉ አባታችሁ ዳቦ ብትለምኑት ድንጋይ ይሰጣችኋል ወይ? እንቁላል ብትለምኑት ጊንጥ ይሰጣችኋል ወይ? እና ታዲያ ይህ ክፉ አባታችሁ እንቁላሉን አስኳሉን መርጦ የሚሰጣችሁ ከሆነ የሰማይ አባታችሁ ብትለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣችሁም? ይላል። አሁን የሚሰጥ ምንድን ነው? መንፈስ ቅዱስ ነው የሚሰጥ። እሱ ላይ አይደለም ጥያቄ። አንድ ላብራራልኝ እኔን ሀሳብ ከዛም በኋላ እንትን ትላለህ። ለኔ የፈለኩት ገባህ ካልገባህም አለ መንፈስ ቅዱስ ነው የሚያከናውነው። ሁሉ ውስጥህ የሚገባው የእግዚአብሔር መንፈስ ነው። ውስጥህ ይገባና የፈለግከውን ሁሉ ያስደርጋል ማለት ነው። አከናዋኝ፣ ሁሉን ነገር አከናዋኝ መንፈስ ቅዱስ ነው። እሺ እንሄዳለን እኮ ችግር የለም። እኔ ቨርስ እየጠቀስኩ እንትን ስለብል ከዛ አንጻር ነው አንተን ቨርስ ታመጣልኛለህ። መዝሙረ ዳዊት ምዕራፍ 148 ከቁጥር 5 ላይ ተፈጠሩ ሆኑም አለ። የሆኑት በምኑ ነው? በቃሉ ማለት ነው። በቃሉ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ግን ይላል። ዘፍጥረት ላይ ማን እንሄዳለን? ችግር የለው እናብራራ። እስከ 26 ልመጣልህ ስለፈለኩ እኮ ነው እነዚህን ቨርሶች ያመጣኋቸው እንጂ እንሄድበታለን። ችግር የለው። የእኛ ዋና ሀሳባችን ታርጌታችን ምንድን ነው? ዘፍጥረት ከቁጥር 10 ላይ ንግበር ሰብአነ በአርአያነ ወአምሳሊነ ሰው እንደ አርአያችን እንደ አምሳላችን እንፍጠር አለ እግዚአብሔር። ስለዚህ እኛ እንፍጠር ሲል ማንን ነው? በሶስተኛ መደብ በብዙ እኛ ሲል በአንደኛ መደብ በብዙ ቁጥር ነው አይደል? ስለዚህ እኛ የሚለው ነገር ከአንድ በላይ የሆኑ አካላቶች ናቸው። ስላሴን ያሳያል ትንቢትን አንተ ሀሳብ አይደል?
ስለዚህ እዚህ ላይ እንሄድበታለን። ግን መጀመሪያ እያብራራ ነው እንሄድ ለማለት ፈልጌ ነው። ለምሳሌ መዝሙረ ዳዊት ምዕራፍ 148 ቁጥር 5 ላይ ተፈጠሩ ሆኑም ማለት የተፈጠሩት በምን ሆነው? በቃሉ ነው ማለት ነው። ለምሳሌ ቃለ እግዚአብሔር ይመትር ነደሳት ወይድረቀልቁ ለአቅለ ቃዴስ ነው። ሰማይና ምድር በእግዚአብሔር ቃል ጸኑ ነው የሚለው አይደለም? ራሱ የእግዚአብሔር ቃል ራሱ ምንድን ነው? የእግዚአብሔር ባህሪው ነው አይደለም? የመናገር ባህሪ ያለው ጋድ ቃሌ ምን ነው? ባህሪ ነው አይደለም? የመናገር ባህሪ ስላለኝ ማለት ነው። ከዚህ አንጻር ኢሳያስ ምዕራፍ 55 ከቁጥር 11 ላይ በምታይበት ጊዜ ከአፌ የሚወጣው ቃሌ አለ ከአፌ የሚወጣው ቃሌ በከንቱ አይመለስም የሚሻውንም ይፈጽማል አለ። ስለዚህ እግዚአብሔር ቃል እንደዚህ አይነት አንደርስታንዲንግ ካየ አሁን እንሂድ ማለት ነው። ስለዚህ ቃል እግዚአብሔር ይመትር ወደሳት ወይድረቀልቁ ለአቅለ ቃዴስ ነው ያልኩ ቅድም። ሂውመን ኦፍ ጋድ ክሬሽን ኦፍ ኢንቨስት ኤንድ ኤርዝ ወይም ደግሞ ሎጎስ ኤናርኬ ነው ሎጎስ ካይሆ ሎጎስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን ሀሳብ እንሄድበታለን ከፈለክ ከጨረስ በኋላ ካይሆ ሎጎስ አርክስ ኤግኔቶ የሚለው ወይም ቃል ስጋ ከሆነ የሚለው ቃል ስጋ ሆነ የሚለው የትኛውን ነው የሚለውን ነገር አንደርስታንድ ራሱ እናደርገዋለን። እሺ ስላሴን ያሳያል ወይ ለሚለው መጽሐፈ ኩፋሌን ትቀበላለህ? አይቲንክ አዎ መጽሐፈ ኩፋሌ መላእክት እንደሆኑ ተናግሯል። ራሱ እኛ ላምጣልህ እግዚአብሔር አምላካችንም እንደዚህ ያለን እያሉ መላእክት ይናገራሉ እኮ። መልአክ አይደለም የሚለው እግዚአብሔር ራሱን ያለው ሚስ ሪፕሬዘንት አድርጋችሁት ነው ስትተረጉሙ አይደለም። እሺ አውጣውና እንትን ነው ራሱ። አይ እኔማ ማውጣት አልችልም፣ መክፈት አልችልም። እኔ ላውጣልህ። ኩፋሌ ስንት ነበረ? ኩፋሌ ስንት ነበር አባ? አይ ቲንክ ኩፋሌ 4 ነው። እስቲ ከስር የምታውቁት ቨርሶን ጻፉልኝ። ማችን ነገር ጠፋችብኝ ያላስኳት መላእክት 1:4 ላይ 1:4 ይሄ ነው ፕሮፊት መሰለኛል። ኩፋሌ 4:4 ነው። ኩፋሌ 4 ነው። 4:4 ላይ አዎ። እሺ አዎ፣ በቀደም የሆነ ቦታ ላይ ይሄን ጥቅስ ጠቅሰውት የማይሆን ትርጉም ነው የሰጡት። ይኸውልህ እንደዚህ ነው የሚለው እግዚአብሔር ለእኛ እንዲህ አለን አሉ። መላእክት ነው እንዲህ አለን ያሉት። እንደ እርሱ ያለ ረዳት እንፍጠርለት አለ። ማን? እግዚአብሔር ለመላእክት እንፍጠርለት አለ። እንፍጠርለት ማለት ከአንድ በላይ ናቸው ማለት ነው። አየው እዚህ ጋር አለን ማለት አይደለም። ለማን ነበር ሲናገር የነበረው? ይኸው መጀመሪያው እኮ ነው የምነግርህ። ይኸውልህ እግዚአብሔር ለእኛ እንዲህ አለን አሉ። መላእክት ናቸው እግዚአብሔር እንዲህ አለን ያሉት። ከዛ ምን አለ እግዚአብሔር? እንደ እርሱ ያለ ረዳትን እንፍጠርለት። እግዚአብሔር እንፍጠርለት ነው ያለው። በቃ ስለዚህ ከአንድ በላይ ሆኖ በዚህ ታውቃለህ። እሺ ንግበር ሰባነ ባሪያውን ስለሰው እንዳሪያችን እንዳምሳላችን እንፍጠር አለ አይደለም እግዚአብሔር? ሁለት ነገሮች ነው የሚያስነሳው። በፍቃድ ስንት ናቸው? በፍቃድ አንድ ናቸው አይደለም? በህልውናም ደረጃ በአገዛዝ ሁሉን በማድረግ አንድ ናቸው። እና ታዲያ ማንን ነው እንፍጠር የሚለው ነው? እንፍጠርለት ሲል ደግሞ አካላቸውን ነው የሚነግርህ እዚህ ጋር እንፍጠርለት። እዛ ዳ ዘፍጥረት 1 ላይ ሰውን በመልካችን እንደመሰላችን እንፍጠር ነው የሚለው እዛ ጋር አይደል? እንፍጠር የሚለው ከአንድ በላይ ነው የሚነግርህ። እዚህ ጋርም እንፍጠርለት ነው የሚለው የሚለው ከአንድ በላይ ነው። ስለዚህ የአካል ሶስትነታቸው ነው የሚነግርህ። ሶስት ናቸው እዚህ ጋር አይልም። ከአንድ በላይ ናቸው። ከአንድ በላይ እኮ አልኩህ። ሶስትነቱን ሌላ ቦታ ነው ያለው። ከዛ ነው ወዲህ። ሁለተኛ ነገር ደግሞ ማን ነው ተናጋሪው እዚህ ጋር? ሰው እንዳራችን እንዳምሳላችን እንፍጠር አለ እግዚአብሔር። ከሶስቱ አንዱ ነው የተናገረው። ማን እንደተናገረ አታውቅም። ከሶስቱ አንዱ ተናግሯል። እሺ ማን ነው ለማን ነው የሚለው? ማን ለማን ነው የሚናገረው? አንዱ ለሁለቱ ነው። አንዱ ከአንድ በላይ ለሆኑት ለሌሎች አካላት ወልድ ቢሆን ተናጋሪው ደግሞ ለአብና ለመንፈስ ቅዱስ፣ መንፈስ ቅዱስ ደግሞ ቢሆን ለአብና ለወልድ ማለት ነው። እሺ እንደዚህ ብሎ ይፈታባታል። ብዙ ጊዜ ያው ለአብ ነው የሚሰጠው አይደለም? ምክንያቱም ከአብ ነው ቃልና ሕይወት የወጣው። እንጂ አስቤ ከዛ ለቃሌ ነግሬው ምናምን አይደለም። ጀስት እንዳሰብኩ ቃሌ ይወጣል። የቃል ድምፅ የሚባላል። አሁን መንፈስ ቅዱስ አሁን በድምፅ ይመሰላል። አሁን ለምሳሌ አሁን አንድ ሰው ዝም በል ብለህ ብትናገር ቃል ከልብህ ቃል ወጥቷል። ያ ቃል የቃልህ ድምፅ ጆሮ ውስጥ ሲገባ ነው ዝም በል ስትለው ዝም የሚለው።
ያ የቃል ድምፅ ጆሮ ውስጥ የገባው በመንፈስ ቅዱስ ይመሰላል። መንፈስ ቅዱስ አከናዋኝ ነው የሚባለው በዛ ነው። እሺ ጥሩ ነገር። አሁን ለምሳሌ መወስድህ እንግዲህ በሂብሩ እንትን ላይ ወይም ደግሞ ላንጉሽ ላይ ይሄ ማጀስቲፊኬሽን ወይም ደግሞ ግነት የሚባለው ነገር እንዳለ ታውቃለህ? እኔ አሁን ሂብሩ ጋር እንድትወስደኝ አልፈልግም። በዚህ በባይብል ብቻ ሳምነው ሂብሩ ጋር አይደለም። ለምሳሌ እኛ ቋንቋ ውስጥ ብትገባ ቋንቋ ራሱ ልደበቅ እግዚአብሔር የምትፈታው ነገር ነው። አይ ገብቶኛል። ቋንቋ ራሱ ትርጓሜ ስለሚፈልግ እኔ በባይብሉ ዝም ብለህ አውጣና አስረዳኝ እኮ እዛ ጋር እኮ ነው እየሄድኩበት ያለው። አሁን ላሳይህ ነው። ዳንኤል ላይ ልገባልህ ነው። ዳንኤል ስንት ፐርሰንት ነው? ማንነቱም አንድ ነው አይደል? ሰው ነው፣ 1% ነው። ህልሙን ሊፈታ ባለ ጊዜ እንግዲህ በንጉሱ ፊት ህልሙን እንፈታለን እናስረዳለን አለ ዳንኤል። ዳንኤል ላይ መመልከት ትችላለህ ራሱ። ዳንኤል ስንት ፐርሰንት ነው? 1% ነው። እፈታለሁ ለምን አለ? እንፈታለን ለምን አለ? እኛ ብለው በአንደኛ መደብ በብዙ ቁጥር ለምን አወራ? ይህማ ተራ ሰው ነው እኮ አሁን እኛ የምናወራው። አይደለም ሰው ላይ ሊሄድልህ ነው። እኛ ያለው ነገር ይሄ ግነት ነው ብዬ ለመከራከር የሚባል ነገር ይኖራል እኮ በሰው አነጋገር ላይ ችግር የለውም እኮ። እና ታዲያ እዚህ ጋር የተለየ የሚያደርገው ምንድን ነው? ንግበር ሰባ ነው ባህሪ ነው መሰለኝ። ሰው እንዳሪያችን እንዳምሳሌችን እንፍጠር አለ። ግነት እንዳትለውማ እኮ ይሄ ሶስትነት በብዙ ቦታዎች ተገለጸ። ከአንድ በላይ መሆኑ ይኸውልህ እዚህ ጋር ቀጥም ዘፍጥረት 11 ቁጥር 6-7 ላይ ኑ እንውረድ ብሎ አለ። ዘፍጥረት 3:22 ላይ አዳም ከእኛ እንዳንዱ ሆነ አለ። እሱ ላይ ወይ እነዚህ በሶች ላይ ከሄድክ በጣም ብዙ ሰፊ እንትን ነው ራሱ የሚሄደው። ከአንድ በላይ አድርጎት ሄደና ሐዲስ ኪዳን ስትመጣ ኢየሱስ አባቴ አለ አለ። ገባክ? ፐርሰናል አባት የሚባል እኔ ደግሞ ልጅ አለው አለ። ከዛ መንፈስ ቅዱስ አለ። እኔ ሲሄድ መንፈስ ቅዱስ ይመጣል። ካብ የሚወጣው መንፈስ አለ። 3 ብሎ ራሱ አረጋገጠ። በቃ ባጭሩ አሁን እየተግባባን ዳንኤል 2:25 ላይ በምታሄድበት ጊዜ ወይም ደግሞ ዳንኤል 2:36 ላይ ከስር ጻፉልኝ። አመሰግናለሁ። ዳንኤል 1% ነው። የራሱ ምንነትና ማንነት ያለው ፐርሰን ነው አይደለም። ህልሙን ሲፈታ ህልሙን በንጉሱ ፊት እፈታለሁ ለምን አላለም? እንፈታለን ለምን አለ ነው እኮ። ሰዎች የሰው አነጋገር እንደዚህ ያለ አልኩ እኮ። ሰውኛ አነጋገሮች ሰዎች ለሰዎች እንደዚህ ያወራሉ። እዛ ጋር እኛ የምናወራው ግን ስለ አምላክ አነጋገር ነው። የአምላክ አነጋገር ነው እያወራን ያለው። እኔ እኮ በሰዋሰው ነው እየሄድኩልህ ያለው። ተመሳሳይ ሰዋሰው ነው ያለው እዚህ ጋር። እኛ የሚለው ነገር ወይም ደግሞ እንፈታለን ሲል እኛ ብሎ በአንደኛ መደብ በብዙ ቁጥር አወራ። በነጠላ ቁጥር ሲንጉላር ፐርሰን ነው። ለምን በሲንጉላሪቲ አላወራም ነው እያልኩ ያለሁት። የኔ ጥያቄ እዚህ ጋር ማጀስቲፋይ ይላሉ ሰዎች፣ እኛ ይላሉ እኛ ብለው ሰዎች ሊያወሩ ይችላሉ አልኩ። እግዚአብሔር ግን እኛ ብሎ ሲያወራ ማንነቱንም ገልጾ ነው። ማንነቱ ምንድነው? ለምሳሌ የእግዚአብሔር መንፈስ ፈጠረኝ ይላል። ኢየሱስም ደግሞ መንፈስ ቅዱስ በመጣ ጊዜ ከኔ ጋር ያያችሁትን የሰማችሁትን ሁሉ ያስታውሳችኋል። አሁን ልትሸከሙት አትችሉም። እሱ ሲመጣ ግን ሁሉን ያስችላችኋል። ፕሊስ ቆይ አንዴ እውነተኛው ከጥቅስ ጋር እያየ ነው እንሄድ። ከጥቅስ ጋር ነው እያገናኘን እኮ ነው የማወጣው። ቁጥር አልተገለጸም እንጂ ጥቅስ ነው። አይ ገብቶኛል። ጥቅስ አይደለም አላልኩም። ቨርስ ቱ ቨርስ እያየ ነው። ምክንያቱም አሁን የሚነሱ ጥያቄዎች ሁሉ በጣም ብዙ ጥያቄዎች የሚያስነሱ ነገር ናቸው። ለምሳሌ መንፈስ እግዚአብሔር ፈጠረኝ፣ የእግዚአብሔር መንፈስ ፈጠረኝ የሚል ነገር አለ። አሁን ለስላሴ ለትሪኒቲ ለመንፈስ ቅዱስ አምላክነት የሚነሳ ነገር ማለት ነው። መንፈስ እግዚአብሔር ላይ ለማየት አለ አይደለ? እግዚአብሔር መንፈስም በውሃው ላይ ነበር ይላል ዘፍጥረት 1:3 ላይ ራሱ አካባቢ ካየኸው እሱ ላይ ሳይሆን እያልኩ ያለሁት እኔ አሁን ይሄ ዘፍጥረት 1:26 ላይ ንግበር ሰባ ነባሪያ ነው መምሳይልና ሰው እንዳራችን እንዳምሳላችን እንፍጠራለን። እንዳምሳላችን ማለት እኛ ብሎ በአንደኛ መደብ በብዙ ቁጥር አወራ አይደለም? አዎ። ስለዚህ አሁን እዚህ ጋር ያልኩ ዳንኤል ጋር ገባሁና ዳንኤል 1% ሲሆን የራሱ ማንነትና ምንነት ያለው ሲሆን ህልሙን በንጉሱ ፊት እንፈታለን እናስረዳለን ሲል ዳንኤል 1% ነው። ግን እኛ ብሎ በአንደኛ ቁጥር ኢምፕሉራል ፎርም እያወራ ነው። ስለዚህ እዚህ ጋር ዳንኤል ምንድነው ከአንድ በላይ 2-3 አካል ሆኖ ሳይሆን ማጀስቲፊኬሽን ወይም ደግሞ ግነትን ነው እዚህ ጋር እያሳየ ያለው ነው። በተመሳሳይ መልኩ እዚህ ጋር እንደም ዘፍጥረት 1:26 ላይ ያለው ግነትን ነው የሚያስመለክተው አልኩ። አንደኛ ነገር ለስላሴ እንዳይሆን ከሁለት በላይ ፐርሰኖች መሆናቸውን የገለጸው በአንተ እንኳን ይህ ተብሎ እንጂ 3% መሆናቸውን አልገለጽም። ስላሴ የሚለው ኮንሰፕት ደግሞ ስላሴ ሰለሰ 3 አደረገ ነው። ሶስትነት ነው ራሱ አንድ ነገር የምትረዳው ነገር ማለት ከሁለት በላይ ፐርሰን መሆናቸውን ገለጸ እንጂ 3 መሆናቸውን አልገለጽም። 4ም ሊሆን ይችላል 5ም ሊሆን ይችላል። ይሄ ስፔሲፊክ አድርጎ ነምበሩን እንትን አላደረገውም። ራሱ አንድ ነገር ነው የምትደረገው እኮ። አሁን እኮ አልኩ እኮ እሱን እኮ አመንኩልህ እኮ
ዘፍጥረት 3:22 ዘፍጥረት 11:7 ላይም እኮ ከአንድ በላይ መሆኑ ብቻ ነው የምታውቀው። 3 መሆኑን ያወቅነው በአብርሃም ቤት ነው። በአብርሃም ቤት ነው አልኩ እኮ። ከዛ ደግሞ ኢየሱስ ከመጣ በኋላ ነው 3 መሆኑን ያወቅነው አልኩ። ፕሊስ ቆይ እውነተኛ አንዴ ሲጀመር አኮርዲንግ ቱ ጁዊሾች እኮ ራሱ የአብ የሚባለው ኦሪጂኔተር ክሬተር ብሎ ነው አንደርስታንድ የሚያደርጉት። ምክንያቱም እነዚህ ቶራ የሚባሉት እነዚህ 5ቱ መጽሐፍቶች ዘፍጥረት፣ ዘጸአት፣ ዘዳግም፣ ዘኍልቍና ዘሌዋውያን የሚባሉት 5ቱ መጽሐፍቶች ላይ ነው አሁን እንትን እያልን ያለን አይደለ? ስለዚህ ራሱ ይሄ ስላሴ የሚለውን ነገር አኮርዲንግ ቱ ጁዊሾች ራሱ አያውቁትም። ራሱ ሞኖቲዝም የሚባለውን ነገር ነው ራሱ ወደ እንትን እንሂድ ከተባልክ ራሱ የካውንስሎች ስብሰቦች ላይ ከተባልክ በእንትን ራሱ የጸደቀ ነገር ነው ይሄ ስላሴ የሚባለው ነገር። እናምጣ ከፈለግ ኢየሱስ ክርስቶስ የባህሪ አምላክ ነው የተባለው በ325 በ318 ሊቃውንት ነው። ከዛ በፊት ምን ተብሎ ነበር የሚታመነው? ጸሎታውያን አምን ባህዶ አምላክ እግዚአብሔር አብ አሐዚ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን ባህዶ ወልድ እግዚእ ኢየሱስ ክርስቶስ ያለው ኤክስትራ የተደረገ ነው። ብርሃን ዘእምብርሃን አምላክ ዘእምአምላክ ብሎ ያመጡት ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ብሎ ያመጡት እንጂ ከዛ አምላክ በአንዱ አምላክ እናምናለን የሚታየውና የማይታየውን የፈጠረ እያለ ነበር የሚረዱት የነበር። ከኢየሱስ በኋላ እኮ ነው ግልጽ የወጣው። ምክንያቱም እግዚአብሔርን ያየው የለም በቅፉ ያለ አንድ ልጁ ተረከው አለ እኮ። እሱ መጣና ተረከልን። አባቴ አለ እኔ ያለው መንፈስ ቅዱስ አለ ብሎ እኮ ተረከውና ማንነቱን ገለጸ። ከዛ ኢየሱስ ፍጡር ነው የሚል ነገር አሪዎስ ሲመጣ ፍጡር እንዳልሆነ ከባህሪ ቅድም ስንናገር ቃል ያ ባህሪው ነው። ስለዚህ ያ ቃል የተባለው በአካላዊ ቃልነት ከባህሪው የተወለደ ነው። በአካላዊ ቃልነት ገባል። ስለዚህ ይህንን የተረከው ራሱ ከሰማይ የወረደው የአብ ቃል ወይም የአብ ልጅ የተባለው ነው። ልጅም እኮ ምን ቃል የልብ ልጅ ነው። ቃል ራሱ እኮ የልብ ልጅ ነው። ከልብ የሚወለድ ነው። ከልብ ነው እኮ የሚወለደው ቃል ራሱ ገባ። እስትንፋስም የሚወጣው ከልብ ነው። ስለዚህ ይህንን ራሱ ኢየሱስ ወልድ መጣና ተረከው። አሁን እኮ ይኸውልህ እንደዚህ ይላል። አንድ ጥቅስ ላምጣልህ። ምን ይላል? ሁሉ ከአባቴ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም ይላል። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ወልድ ካልፈቀደ አብን ማወቅ አትችልም ማለት ማቴዎስ 11:27 ላይ ይኸውልህ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። አሁን ወልድ መጥቶ እኮ ነው ስለ አብ የገለጠልን። ወልድ ፈቅዶ ነው ስለ አብ ማንነት ያወቅ ነው። ስለዚህ እሱ ነው ተርኮ በሶስትነት ስለመኖሩ የነገረን ያብራራል። በዛ እኮ ነው ያለው። በጣም ጥሩ መጣህልኝ። አሁን በቃ እዚህ ጋር እንትን እያለ አለን ስለሆነ እንትን እስቲ ማን ነው ለሁሉም እንደየስራው የሚሰጠው የሚፈርደው የሚመጣው ማን ነው? እግዚአብሔር አብ ነው። እግዚአብሔር ለሚል ማስረጃ እኔ አብ እንደመሆነ እሰጥሃለሁ። የሚመጣው እግዚአብሔር አምጣላ። እሺ አምጣ፣ ችግር የለው። እኔ እሰጥሃለሁ፣ ችግር የለው። ማለት በቃ ስላሴን አንደርስታንድ እንድናደርገው ወደ ስላሴ ሀሳብ ይወስደናል ማለት ነው። ምክንያቱም አንድ ፐርሰን ወይም ደግሞ አንድ የሆነ አካል ፈጣሪውን ለሚባል መጀመሪያ መፍጠር አለበት። ለምሳሌ አንድ ሌላ ጥቅስ ላምጣልህ ከዛ በፊት። ከሙታን የተነሳው ማን ነው? ኢየሱስ ነው አይደል? ሞቶ ነበር ከሙታን ተነሳ ብለን እናምናለን። ሉቃስ 24:5 ላይ ያውን ከሙታን መካከል ስለምን ትፈልጋላችሁ እነሆ ተነስቷል እንጂ ይላል። መዝሙር 78 ጋር ስትሄድ ደግሞ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ይላል። ገባክ? የወይን ስካር እንደተወው እንደ ኃያልም ሰው ይላል። ስለዚህ አሁን ይሄ ኢየሱስ እግዚአብሔር መሆኑን በዚህ ታውቃለህ። እሺ እንደገና እግዚአብሔር ለሁሉም እንደየስራው ይሰጠዋል የሚለውን ደግሞ ላምጣልህ። መዝሙር 52:11 ላይ እግዚአብሔር እንደ አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማው። ኃያል የእግዚአብሔር ነው፣ ኃይል የእግዚአብሔር ነው። አቤቱ ምሕረትም ያንተ ነው፣ አንተ ለእያንዳንዱ እንደ ስራው ፍዳውን ትሰጠዋለህ ይላል መዝሙር 52። ገባኝ እኮ ልመጣልህ እኮ። ስለዚህ እግዚአብሔር አሁን ኢየሱስም ለሁሉም እንደየስራው እዘዝ ዘንድ ዋጋዬ ከኔ ጋር ነው ብለዋል። ስለዚህ ኢየሱስ እግዚአብሔር መሆኑን ታውቃለህ። አንደኛ ነገር እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው።
ሶስት እግዚአብሔር ግን ለምን አንልም? ሶስት ህይወት የለም። ገብቶኛል። ሰምተህ ከሆነ በሶስት አካል ውስጥ አንድ ህይወት ነው ያለው። በመንፈስ ቅዱስ ህይወትነት ያው ሆኖ ይኖራሉ። እያዳመጥከኝ አይደለም? እውነተኛው ማለት እንትን እንሂድ ራሱ እኔ እያልኩ ያለሁት እንግዲህ አሁን ይሄ ስላሴ ላይ ያነሳነው ነገር አለ። እሱን ጀስት ሞር ይሄ ምንድነው ዲስክራይብ ስለሚያደርገው ነው ይህን ሀሳብ ያመጣሁት እንጂ ጃምፕ ለማድረግ አይደለም። ራሱ ጥቅሱ በአጭሩ ምንድነው እያልኩ ያለሁት አንድ አካል አምላክ ለመባል መጀመሪያ መፍጠር አለበት። ሁለተኛ ከፍጥረት በፊት መገኘት አለበት። ሶስተኛ ላይ ያለ መኖር አለበት፣ የነበረ መኖር አለበት፣ የሚኖር መሆን አለበት። ለሁሉም ደግሞ እንደ ስራው መክፈል አለበት። አንድ አምላክ ማለት ባጭሩ ማለት ነው። ባህሪውን ስንገልጽ ኢየሱስ ክርስቶስ ያለ ነው ወይ? የነበረ ነው ወይ? የሚመጣ ነው ወይ? አንደኛ ጥያቄ። ሁለተኛ ነገር አብ በተጠራበት ስም ሁሉ ኢየሱስ ክርስቶስ ተጠርተዋል ወይ? ሁለተኛ ጥያቄ። ሶስተኛ ጥያቄ የሶስቱ ስም እግዚአብሔር ነው የሚል ማስረጃ አኮርዲንግ ቱ ባይብል ትሰጠኛለህ? እግዚአብሔር የሚለው ስም የሶስቱ መጠሪያ ነው፣ የአብ የወልድ የመንፈስ ቅዱስ ከተባለ ማለት ነው። እንደውም እግዚአብሔር አብ እያለ ነው ራሱ ሲያስቀምጥ የነበረው ማለት ነው፣ ስፔሲፊክ አድርጎ ሰው። ከዚህ አንጻር ነው እኔ ደግሞ ጅማሬና መነሻው አለ ኢየሱስ ክርስቶስ ራሱ በምታይበት ጊዜ ዮሐንስ ወንጌል ምዕራፍ 5 ከቁጥር 26 ላይ በምታይበት ጊዜ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው እንዲሰጥቶታልና አለው። ስለዚህ ከፕሪ ኤግዚስታንስነት በፊት በነቢ ኤግዚስታንስነት ተቀርመዋል ነው መክነው። ለምሳሌ አንተ ልጄ ነህ ወልጃለሁ የሚለው በታይም ውስጥ ዛሬ ወልጃለሁ የሚለው ነገር ይሄ ቱዴይ የሚለው ነገር በየስተርዴይ እና በቱሞሮ መሀል ያለ ነው። ስፔሲፊክ ታይም ይሄ ቱዴይ ያለው ከምንድን ነው በምንልበት ጊዜ ሉቃስ ወንጌል ምዕራፍ 1 ላይ በምታይበት ጊዜ እነሆ በምንድነው ዛሬ በዳዊት ከተማ መድኃኒት የሚሆን እሱ ተወልዶላቸዋል ወይም ተወለደልኩም ነው ያለው። እነሆ ዛሬ ተወልዶላቸዋል ነው ያለው። ዛሬ የሚለው ነገር የመዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ዋና የው ወለድኩ ከኔ ዛሬ ወልጃለሁ የሚለውን ነው የሚያመጣው ራሱ ነው። ለምሳሌ ረሺት ባሬ ኤሎሂም የሚለው ወይም ደግሞ በሂብሩ ወይም ደግሞ በእንግሊዝኛ ይሄ ረሺት የሚለው ወይም ደግሞ ጀነሲስ ብሎ የሚያመጣው ዘፍጥረት ላይ በምታይበት ጊዜ ዘፍጥረት 2 ከቁጥር 4 ላይ የሰማይና የምድር የልደት መጽሐፍ ነው አለ። የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ላይ የኢየሱስ የልደት መጽሐፍ ነው ካለ ዘፍጥረት ራሱ ኦሪት ዘልደት ብሎ ይመጣል። ራሱ የልደት መጽሐፍ ተብሎ ራሱ ይመጣል በግዕዙ ማለት ነው። ስለዚህ ሰማይና ምድር ሜታፊዚካሊ ይወለዳሉ አይደለም። ኦንቶሎጂካሊ ከተነገረ የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ላይ ኢየሱስ የልደት መጽሐፍ ነው ካለ የኢየሱስ የፍጥረት መጽሐፍ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ሲጀመር በስጋው ፍጡር ነው አይደለም። ሃይማኖት አበው ላይ ለራሱ ላሳይ ይችላል። በስጋው ፍጡር ነው አይደለም። አንዳንዴ ብዙ የሚያመጡት ነገር አለ። የተወለደ እንጂ ያልተፈጠረ ብለው የሚያመጡት ነገር አለ። በስጋው ፍጡር ነው አይደለም። እውነተኛ በስጋው ፍጡር አይደለም። እንደሱ እሱ አይነት አነጋገር እኮ ነው ችግር የፈጠረው። በስጋው ፍጡር ነው ከተባለ ኢየሱስ ፍጡር ነው እንደማለት ነው። ልንገርህ እንግዲህ ማስረጃ ልስጥ፣ ችግር የለው። ቄርሎስ ሃይማኖት አበው ላይ የቄርሎስን እንትን ይኸው ቨርስ በቨርስ አመጣልሃለሁ ትንሽ ቆይቼ ማለት የቄርሎስን ግን በሃይማኖት አበው ላይ ተመልከው። ፍጡር በስጋሁ ወለሊሁ ፍጡር በስጋሁ ይላል። በስጋው ፍጡር ነው እንለዋለን አለ ራሱ ቄርሎስ። አሳይሃለሁ ከፈለክ እንትሩ ቨርሱን ሰጣሃለሁ። ግን የቄርሎስ አውቀዋለሁ እኔ ደግሞ እዛው ቄርሎስ ላይ ላምጣላ። ስጋው አምላክ ነው ይጋጫሉ እኮ ነው የምልህ። አሁን ይኸውልህ ግጭቱን መፍታት አለብህ ማለት ነው። ገባክ? ግጭቱን የምትፈታው እንዴት ነው ነው? ይኸውልህ ለምን እንዴት እንፈታዋለን? ይኸውልህ አሁን ቄርሎስ ምዕራፍ 78 ላይ ቁጥር 31 ላይ እንደዚህ ይላል፣ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን። የክርስቶስ ስጋው ፍጡር አይደለም ነው የሚል ከዚህ ጋር ይኸውልህ ራሱ ቄርሎስ እንደሆነ እንናገራለን። እርሱ የአምላክ ስጋ ሆኗልና በማይመረመር ክብር ይገለጣል። እርሱ በሁሉ ሕይወትን የሚያድል የማይለወጥ ሕያው ነው። መለኮት እንደመሆን ተለወጠ ማለትን አባቶቻችን ማንም ይህን አላመንም ይላል። ያ ስጋ ወደ መለኮትነት ተለወጠ አንልም፣ ግን ስጋነቱን ሳይለቅ አምላክ ሆኗል ነው የምንለው ብሎ አስረዳ። አሁን በስጋው ፍጡር ነው የሚሉት አምላክ ወሰብ የሚለውን ይዘው ይልቅ አምላክ ወሰብ የሚለውን ሰው ፍጡር ስለሆነ አምላክ ፍጡር ፈጣሪ ያሉት። ትክክለኛው አባባል ግን አምላክ እና ሰው አምላክም ሰውም ነው የሚባለው። ሰውም ሆኗል ኤግዛክትሊ፣ ግን ፍጡር አልሆነም። ለምን ፍጡር አልሆነም ካልከኝ ሰውነትን ያገኘው ወልድ በመወለድ እንጂ በመፈጠር አይደለም። የተወለደ እንጂ ያልተፈጠረም የተባለው ለዚህ ነው እኮ። አብ ወለደው እንጂ አልፈጠረው። ስለዚህ በስጋ ወልድን አብ ወለደው። ስለዚህ ይሄ የተወለደ የተፈጠረ አይባልም። ምክንያቱም ከባህሪ አባቱ ከአብ ነው የተወለደው። ምክንያቱም አብ ደግሞ የሁሉ የበላይ አምላክ ነው። ስለዚህ ማንም ሊፈጥረው አይችልም ወልድም ማለት ነው። ከጥሩ ስጋውን የነሳው ከማን ነው? ከማርያም ነው። እና ታዲያ የማርያም ስጋ ፈጣሪ ነው ማለት ነው?
ስጋውን እኮ ከፍጡር ነው የነሳው። ይኸውልህ ማርያም ፍጡር ነች። ከማርያም ከነሳው በኋላ ያ ስጋ የማርያም ስጋ አይደለም፣ የኢየሱስ ስጋ ነው የሚባለው። እንዴ 9 ወር ሙሉ በቃ አሁን አንተ ይኸውልህ ከእናትህ ወደ ወጣሃል። ከእናትህ ከወጣ በኋላ ያ ስጋ ያንተ ነው እንጂ እናትህ አይደለም። አይደለም። ቆይ መጀመሪያ ይሄን ስጋ ያገኘሁት ከማን ነው? ከእናትህ ነው። ፕሬግናንት ስደረግ በእናቴ ማህፀን ውስጥ 9 ወር በምቀመጥበት ጊዜ ምግብ እየበላ የተለያዩ መካኒካል እና ኬሚካል ሪያክሽን እየተደረገ ጽንስ የሚቀመጠው ከማን ነው የተነሳው? ከእናትና ከአባቱ። ወደ እንትኑ ራሱ ልመስ ባዮሎጂካል ኤቪደንስ ስንሄድ ከአባቱ ስፐርም እና ከእናቱ ኤግ ነው አይደለ? ፍራላይዝ አድርጎ ይሄ ምንድነው ይሄ ፕሬግናንት የሚፈጠረው። ኢየሱስ ክርስቶስ ግን በመለኮታዊ ወይም ደግሞ በመንፈስ ቅዱስ ነው የተጸነሰው። ራሱ ይሄ የታወቀ ነገር ነው። ግን ያህን ነገር ከማርያም አይደለም ወይ የነሳው ስጋውን? ወይስ ራሱ? ቆይ ኢየሱስ ክርስቶስ ያህን ስጋ ራሱ ነው እንደፈጠረው በማርያም ውስጥ በቀላል አማርኛ ሳስረዳክ በሚገባ አማርኛ ከማርያም ነው የወሰደው። ከማርያም ተወለደ ማለት ነው አይደለ? ነሳው ማለት እኮ ተወለደ ነው አይደል? ማርያም ወለደችው ማለት ነው፣ አልፈጠረችውም ማርያም። አሁን ይሄንን ስጋ ራሱ አብ ደግሞ መወለድ ማለት ምን ማለት ነው? መወለድ ማለት ምን ማለት ነው? መፈጠር አይደለም እንዴ? መወለድ ማለት መፈጠር የሚሆነው ያንን የተፈጠረውን ፈጣሪ ሲፈጥረው ነው። እና አሁን መወለድ አሁን የኢየሱስ መወለድ ግን በራሱ በፈጣሪ ነው የተወለደው ነው የሚለው። ማን የፈጠረው? ማን የፈጠረው? እና ታዲያ ይሄን በፈጣሪ ተወለደ እንጂ ተፈጠረ አልተባለም። ይኸውልህ አሁን እዚህ ጋር ነው ፖይንቱ። ማርያምም ወለደችው ነው የተባለው፣ አብም ወለደው ነው የተባለው። ስለዚህ ፈጣሪ ራሱ ወልጄዋለሁ ካለ በስጋ ወልድን ወልጄዋለሁ ካለ ፈጠረው ማለት አትችልም። ፍጡር ነው ማለት አትችልም። ይቻላል። አሁን እኔ እናንተ ግን ማለት ነው እኔ እናንተ ከእናትና አባታችን አልፈጠሩንም፣ ወለዱን እንጂ እግዚአብሔር ግን ፈጥሮናል። ገባ? የእግዚአብሔር ባህሪ የለንማ። ስለዚህ ፍጡር የምንባለው በእግዚአብሔር ስለተፈጠርን ነው እንጂ በእናት በአባታችን ስለተፈጠርን አይደለም። ኢየሱስ ግን ወይም ወልድ በአብ የተፈጠረ አይደለም፣ የተወለደ ነው በስጋ። ስለዚህ ያ ስጋ ራሱ አምላክ የሆነው ለዚህ ነው። ወለደው ማለት ፈጠረው እኮ ነው። ላሳየህ ከፈለክ። ወለደው ማለት እንደ ሜታፊዚካሊ አምላክ ይወልዳል፣ ኦንቶሎጂካል ነው እንጂ እዚህ ጋር እየተነገረ ያለው። ቅድም እኮ ኤቪደንስ አመጣው። ይወልዳል አብ ወልድን ይወልዳል እኮ ይላል እኮ ዮሐንስ ወንጌል። እንዴ እና ሜታፊዚካሊ ይወልዳል ፕሬግናንት አድርጎ እንደ ባዮሎጂካል ፕሬግናንት አድርጎ አልወለደውም። ቅድመ ዓለም አልወለደውም። ቆይ ቅድመ ዓለም ማለት ድህረ ዓለም ግን ከድንግል ማርያም ወልድን ዳግም ወልዶታል። ዳግም ወልዶታል። ቆይ አሳየኝ። ቅድመ ዓለም ከአብ መወለዱ ማስረጃ ሰጠኝ። ማስረጃ እንዴ እንትን ቅድመ ዓለምማ እኮ በእግዚአብሔር ክብር ሲኖር ሳለ እኮ ይልሃል አለ። እሱን አይደለም የጠየቀው። አብ የባህሪ አባቱ ለመሆኑ ለምሳሌ ድንግል ማርያም ወልደዋለች ወይም ተወለደክሙ ነው ተወልዶላቸዋል እያለ ከድንግል ድህረ ዓለም ተብሎ የሚታሰበው በስላሴ ሂሳቢ መወለዱን አኮርዲንግ ቱ ባይብል ላይ ፍንትው አድርጎ ያስቀምጣል። ስለዚህ አንተ ደግሞ ቅድመ ዓለም አብ እንደወለደው ወይም ደግሞ በባህሪ የአብ ልጅ መሆኑ ነው የምትገልጽልኝ ያለሁት ማለት ነው ከብሉይ ኪዳን መጽሐፍቶች። ያው ምክንያቱም ከብሉይ ኪዳን ላይ ሳይሆን ከአዲስ ኪዳን ከፈለከው ሳምጣ ችግር የለም። ምክንያቱም አዲስ ኪዳን ላይ ይኸውልህ እኔ ከእግዚአብሔር ወጥቼ ወደ ዓለም መጥቻለሁ ይልሃል። መውጣት እግዚአብሔር ወጥቼ መውጣት እኮ መወለድ በሌላ እንትን አሳየ ኤቪደንስ። መውጣት ማለት መወለድ መሆኑ ማለት ነው። መወለድ መሆኑ እንደገና ሌላ ቦታ ደግሞ ምን ይለዋል መሰለህ? ሐዋርያት ሲጠይቃቸው የሰውን ልጅ ማን ይሉታል አላቸው። የሰው ልጅ ነኝ፣ የማርያም ልጅ ነኝ ማለት ነው። ማን ይሉታል ብሎ ሲጠይቅ ጴጥሮስ ምን መለሰ? አንተ የሕያው የእግዚአብሔር ልጅ ነህ ሲለው ይሄንን አባቴ ነው የገለጸልህ አለው። ስጋና ደም አልገለጸልህም ማለት ነው። እንግዲህ አብ ከአብ መወለዱን ቅድመ ዓለም ከአብ መወለዱን ድህረ ዓለም ከማርያም ተወለደ። ቅድመ ዓለም ደግሞ ከአብ መወለዱን ነው ጴጥሮስ እየተናገረ ያለው። ይሄን የገለጸልህ አባቴ ነው አለው ኢየሱስ። ኦኬ፣ ስለዚህ የተወለደው ፈጣሪ ነው። መጀመሪያ ተወልዶ ነበር፣ ድጋሚ ነው የተወለደው። እስቲ የባህሪ አባቱ አብ መሆኑና ኢየሱስ ክርስቶስ ደግሞ ድህረ ዓለም ምንድነው ቅድመ ዓለም መወለዱን አሁንም ጴጥሮስ ነው የመሰከረውን ነው እየነገርከኝ ያለው።
እኔ ግን እያልኩ ያለሁት ከቨርስ ጋር የባህሪ አባቱ መሆኑን ለምሳሌ ቅድም ነግሬሃለሁ እኮ ዘፍጥረት 2:4 ላይ ሰማይና የምድር የልደት መጽሐፍ ይህ ነው አለ አይደለም? ሰማይና ምድር ሜታፊዚካሊ አይወለዱም፣ ኦንቶሎጂካል እዚህ ጋር እየተናገረ መዝሙረ ዳዊት ምዕራፍ 90 ላይ ቲንክ ካያችሁ ተራሮች ሳይወለዱ አለ። ተራሮች ሜታፊዚካሊ ይወለዳሉ? እውነተኛው እነሱ ፍጡራን ስለሆኑ ተወለደ የሚለው ተፈጠረ ነው የሚሆነው እኮ። ለምሳሌ ምሳሌ 8:22 ላይ እግዚአብሔር ፈጠረኝ ቀዳሚ ሁሉ እግዚአብሔር ከመንገዱ አስቀድሞ ፈጠረኝ አለ። ሊቃው ወለደኝ ነው የሚለው ወለደኝ ነው የሚለው ወለደኝ የሚል አለ፣ ፈጠረኝ የሚል አለ። ራሱ ፈጠረኝ የሚለው ተቀባይነት የለውም። እሱን ይዟል እንዴ አሪዮስ እንጀት አይደለም እንዴ መጽሐፈ እንትን ላይ ነው ሃይማኖት አበው ላይ ፈጠረኝ ይብል በሀበ ስጋው ይላል። ራሱ በስጋው ነው ፈጠረኝ። አሪዮስ እኮ እቺ ቃል ፈጠረኝ የሚለውን ይዞ እኮ ነው ፈጠረኝ ተፈጥሯል ሲል አንጀቱ ተዘርግቦ የሞተው እኮ ታሪኩን ታውቀዋለህ አይደል? በዝርዝር እኮ በአጭሩ እሱ የተቀመጠ ነገር አለ። ይሄ ወለደኝ የሚለው ፈጠረኝ ብሎ ይመጣል። በቃ ባይብል ላይ ወለደኝ የሚለው ነገር ፈጠረኝ ብሎ ይመጣል። ጥቅስ ሰጠው እኮ የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ የኢየሱስ የልደት መጽሐፍ ነው ካለ፣ ዘፍጥረት 2:4 ላይ ደግሞ የሰማይና የምድር የልደት መጽሐፍ ነው ካለ፣ ጀስትሊ እዚህ ጋር ሰማይና ልድ ሜታፊዚካሊ አይወለዱም ኦንቶሎጂካሊ እየተነገረ ከሆነ ማቴዎስ 1:18 ላይ የኢየሱስ የልደት መጽሐፍ ነው ካለ የፍጥረት ማለት ይቻላል። ምክንያቱም ካየሁት ዘፍጥረት የሚለው ነገር ዘልደት ራሱ መጥቷል። በግዙ የራሱ ኦሪት ዘፍጥረት ኦሪት ዘልደት ብሎ ነው የመጣው። ምክንያቱም በቀዳሚ እግዚአብሔር ገብረ ሰማይ ምድር፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የተባለው ነገር የሰማይና ልጅ መነሻ ማንነትና ማንነት ያለው ነገር ስላለ ከዚህ አንጻር ነው የምንረዳው። አንተ ቅድመ ዓለም ከአባቱ ከአብ መወለዱን የሚያሳይ ኤቪደንስ ስጠኝ ነው ከባይብል ላይ ያልኩህ። አሁን የጴጥሮስን ንግግር ነው እየነገርከኝ ያለው። አሁን ለምሳሌ ብዙ ራሱ የስላሴ ሀሳቤ ላይ የሚነሳው ነገር ምንድን ነው? መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለው ነው። ሁሌ አንተ ዋና የወለድኩ ከሚለው ማለት ነው። አንተ ልጄ ነህ እነሆ ዛሬ ወልጄሃለሁ የሚለው ማለት ነው ራሱ የሚነሳው ነገር እንጂ ይሄ እንትን ላይ ራሱ እንትን አያነሱትም። ራሱ ይሄ ትሪቴሪያኖች ወይም ደግሞ የስላሴ እንትን የሚያነሱት ነገር ይሄ እንትንስ ያነሱት ራሱ አላየሁም እኔ። እሺ ላምጣልህ። አሁን ቅድመ ዓለም ከአብ መወለዱን ራሱ ኢየሱስ የተናገረበት ምንድን ያለው? እስካሁን በምሳሌ ነግሬያችኋለሁ ይላል ዮሐንስ ወንጌል ምዕራፍ 16 ላይ። ከዛ በኋላ ይላል ቁጥር 27 ላይ ስትሄድ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና ይላል። ከእግዚአብሔር ዘንድ አለ። ስለዚህ እግዚአብሔር የምትለው አብ ወልድ መንፈስ ቅዱስ ነው። ከሶስቱ ውስጥ ነበርኩ ማለት ነው። ቀጠለና ከአብ ወጥቼ ይላል ደግሞ። አሁን ደግሞ በተለየ አካሉ አብን ይጠራዋል። ከአብ ወጥቼ ወደ ዓለም መጥቻለሁ ይላል። እንዴ አብ በሰማይ ነው የሚኖረው፣ ከሰማይ ወጣ ማለት ነው። ከዛ ደግሞ ዓለምን እተዋለሁ ወደ አብም ይሄዳል ይላል። ስለዚህ ከአብ የወጣ ነው። የወጣ ምን ማለት ነው? ኢየሱስ ቃል ነው። ከአብ የወጣ ቃል ነው ማለት ከአብ በቃልነት የተወለደ ነው ማለት ነው። ቅድመ ዓለም ማለት ነው። መውጣት ማለት መወለድ ወይም ደግሞ መወለድ የሚሆነው አሳየኝ ነው እያልኩ ያለው በሌላ ቨርስ ወይም ደግሞ ከሊቃውንት መወለድ መሆኑን ያው እሺ ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ይላል። አብ ወልድን ይወልዳል። ዮሐንስ ወንጌል ምዕራፍ 5 ቁጥር ይወልዳል አይደል? ይወልዳል ነው የሚለው ቁጥር 20 ላይ አብ ወልድን ይወልዳልና የሚያደርገውን ሁሉ ያሳየዋል ይላል። ስለዚህ አብ ወልድን ይወልዳል ማለት ነው። ድጋሚ ይወልዳል የሚል ትርጉም አለው። ገባህ? ይወልዳል ማለት የወደፊትም ነገር አለው። ስለዚህ ወልድ ነበረ፣ ያንን ወልድን ይወልዳል፣ ድጋሚ ይወልዳል ማለት ነው። እሺ ጥሩ ነው። እንትን ነው አሁን እዚህ ጋር ማነሳው ነገር ሁለት አይነት ነገር ነው። ለኒቆዲሞስ ጌታ ሲናገረው ካየ ዘተወልደም ስጋ ስጋ ውእቱ ዘተወልደ መንፈስ መንፈስ ውእቱ ነው ያለ አይደል? ከስጋ የተወለደ ስጋ ዘተወልደም ስጋ ስጋ ውእቱ ከስጋ የተወለደ ስጋ ነው። ዘተወልደ መንፈስ መንፈስ ውእቱ ከመንፈስ ደግሞ የተወለደ መንፈስ ነው ብሎ ተናግሮታል አይደል? አሁን እዚህ ጋር እያነሳውልህ ያለው አንደኛ ነገር መንፈስ ቅዱስ ከማን ነው የሚሰርጸው? ሰረጸ ማለት ምን ማለት ነው? ራሱ መስረጽ ማለት ሰረጸ ማለት ወጣ ማለት ነው። ወጣ ማለት ነው። በጣም ጥሩ። ስለዚህ እናንተ ላይ መንፈስ ቅዱስ ከአብ ስለሚሰርጽ ወልድ ነው ማለት ነው። አሳየኝ። የእሱ ከአብ የሚወጣ መንፈስ ነው። እዚህ ጋር ደግሞ ወልድን
ወጣ ከአብ ወጥቼ ወደ ዓለም መጥቻለሁ የሚለውን እኮ ነው እዚህ ጋር አብ ወልድን ይወልዳል የሚሉት። ስለዚህ አብ ወልድ በአካላዊ ቃልነት ነው የተወለድኩት እያለ ነው ቅድመ ዓለም። ከዛ ይሄ የተወለደው ወልድ አብ ድጋሚ ወልድን ይወልደዋል። ከዛ ምን ያደርገዋል? የሰው ልጅም ስለሆነ ይላል ቁጥር 27 ላይ ይፈርድ ዘንድ ስልጣንን ሁሉ ሰጠው ይላል። ያ የለበሰው የክርስቶስ ስጋ ስልጣን ተሰጥቶታል ማለት ነው። አምላክ ነው አልከኝ እኮ አምላክ ነው አልከኝ። እውነተኛው ቅድም ስጋው ምንድነው ስለ አምላክ ነው አልከኝ። እንደገና ለአምላክ ስልጣን ተሰጠው እኮ ስልጣን ተሰጠው። ወልድ ስለተዋሃደው ያንን ስጋ ያ ስጋ የአምላክነት ስልጣን ተሰጠው። በሰማይና በምድር ስልጣን ተሰጠኝ እኮ የሚል ይሄ ነው። እንደገና 17 ዮሐንስ ወንጌል ምዕራፍ 17 ቁጥር 5-6 አካባቢ ስትቀጥል አባት ሆይ ቀድሞ በአንተ ዘንድ በነበረኝ ክብር አክብረኝ ይለዋል። ስለዚህ ቀድሞ ወልድ ተብዬ ይኖር ነበረ፣ አሁን እዚህ በስጋ መጥቻለሁ። ስለዚህ ይሄ ስጋ ልክ ከቀድሞ እኩል ይሁን እየጠየቀ ያለው። ስለዚህ ይሄ ሰውነትም የአምላክነት ስልጣን ያገኝ እያለ ነው ያለው። ማግኘቱን ያውቃል፣ ለእኛ ለማስረዳት ነው። እሺ በአጭሩ ይሄ ስጋ አምላክ ነው ብለኸኛል። በአጭሩ አምላክ ነው ፍጡር ነው የሚሉ ተሳስተዋል። አይ ተሳስተዋል ሳይሆን ሊቃውንት ናቸው፣ እንደራሴ ሆኖ ሊቃውንት ናቸው። ቤተክርስቲያን ተቀባይነት ያላቸው ናቸው። ሃይማኖቱ አበው ላይ እንትኑ አይ ቲንክ እሰጥሃለሁ፣ ቨርሱን ችግር የለውም። ትርጓሜ ነው። አሁን አንተ ትርጓሜ በትክክል ካልተረጎመ እኮ ፋላሲ ይፈጥራል። እኛ እነሱን አንነቅም፣ ምክንያቱም እኔ እናንተ አንድ ፐርሰኖች ነን። እነሱ ለምን መሰለህ ይህን ምልክ ይህን ለምን መሰለህ የሚልክ ለምን ተቀመጠ? ይኸውልህ ባይብል ላይ ለምሳሌ አሁን ኢየሱስ ክርስቶስ ከአብ ቀኝ ተቀምጦ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል እኮ ቃል በቃል አለ። አሁን ይህን ፍቱ ስትላቸው አዎ ኢየሱስ ከአብ ቀኝ ተቀምጦ አባዬ እባክህ እንደዚህ ያርግላቸው ይላል ማለት አይደለም ብለው የሚሉክ አይደለ? ስለዚህ ይህንንም በስጋው ፍጡር ነው የሚለውን አዎ ስጋው ፍጡር ነው ካሉ ያለዛ ስጋ ኢየሱስ የሚባል አካል ስለሌለ ያ ስጋ ፍጡር ከተባለ ኢየሱስ ፍጡር ነው እያሉ ሳያውቁት በእነሱ ሎጂክ እንኳን ስትሄድ እኮ እንደዚህ አሁን ይሄንን ለማስቀረት ነው እኮ ቄርሎስ የክርስቶስ ስጋው አምላክ ሆኗል ብሎ ሌላ ቦታ ላይ ያብራራል። አምላክ ሆኗል ስል ግን ተለውጧል እያልኩ አይደለም፣ ስጋነቱን ሳይለቅ የአምላክነት ስልጣን አግኝቷል ነው እያልኩ ያለሁት ብሎ አብራራው። ያብራራላቸውን ነገር ትተው ዝም ብሎ በስጋው ፍጡር ነው የሚለው ፊደል ተከትለው ሄዱ። ያው አሁንም ያሉት ያሬድም የሚበሉት በዚህ ቃል እኮ በቃ ዘተወለ ምንድነው ብርሃን ዘንብርሃን ከእውነተኛ የተገኘ እውነተኛ ብርሃን አምላክ ዘያማ አምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ አሉት አይደል? በዚህ በተመሳሳይ ሎጂክ ብንሄድ ከፍጡር የተገኘ እውነተኛ ፍጡር ማለት አይቻልም። ምክንያቱም ያ ስጋ የተነሳው ከማርያም ነው፣ ከፍጡር ነው ራሱ። አሁን ከፍጡር የተገኘ ፍጡር የምትለው እኮ ያንን አብ ሲፈጥረው ነው። አሁን አንተ ከፍጡር የተገኘ ፍጡር የምትባለው እኮ ከአብ ስለተፈጠርክ በአብ ስለተፈጠርክ ነው። የሀን ስጋ ያዘጋጀለት ኢየሱስ ክርስቶስ አልፋ